ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጠውም? ኧረ እባክሽ እኔን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ቀትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው? አንተ ምን ሆነክ ነው? አረ ምንም፣ ግን ይሄን መሰለ እንደ አዲስ ማንቆርቆሪያ የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይነት አይናውጣነ? በሉ ተከራከሩ፣ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂጂ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ፣ ከአትሽ ፍቅር እንደያዘኝ ንገርልኝ። ሻማቼ እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥልይ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪ! ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? አረ ወስዷለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ዘይት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋል ቻልኩ። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መቻግንቺ እንጃ ሳይሽ ነበር። አይ ኩኩያ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴ ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ፣ የኔ ማሂ። ወንድማችን ሰላም በይልኝ እሺ። እኔም ወድሻለሁ። ቁራሌው አሮጊታና ብረት ድስት ያለው ቁራሌው። ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ እጭ ፋል ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው።
እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷ አለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም አምጪው እናየዋለን። መጣሁ በቃ ጠብቀኝ ማለት ነበር። ሰው እንዴት የቤት ሽቲ ለብሶ ያምራል? አንተ ያማል እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ መቶ አለቃ ገብሬት ያለሽ። አይ ይሄ ተው እባክህ አባዬ፣ የራሱ ጉዳይ። ሄጃለሁ። መጣችልህ ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እያት እስኪ የኔ አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል የቆራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቆራሌዎች ማህበር አላችሁ? እኛስ ማን አለን? እኔ ናት። ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዷ ማች የሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ የአባዬን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት የአባዬን ጫማ ነው የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በለልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝደን እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሊ